አብዛኞቻችን ይሄን ሙዚቃ በምን ያህል ስታይል እናውቀዋለን? Bella ciao, 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 una mattina mi son svegliato. ሁላችሁም እንደምታውቁት ቤላ ቻው ማለት ደናሁኝ ውዴ ወይም ቻው ቆንጆ ማለት ሲሆን ሙዚቃው በ19ኛው ክፍለ ዘመን መጨረሻ በሰሜን ጣሊያን አካባቢ በሩዝ ማሳ ላይ ወይም መስክ ላይ ሲሰሩ የነበሩ ሰራተኞች ይደርስባቸው የነበረውን ስቃይ ለመቃወም ይተጠቀሙበት የነበረው መዝሙራቸው ነው። ከዚህ በኋላ ግን ግጥሙ ተሻሽሎ ከ1943 እስከ 1945 በጣሊያን ሲቪል ዋር ጊዜ ከፋሺስት ጣሊያን ሶሻል ሪፐብሊክ ጋር በነበረው ትግል ወቅት ፋሺዝምንና ናዚ ጀርመንን ለመቃወም በተለያዩ ሀገሮች እንደ ነጻነት መዝሙር ይዜም ነበር። በመቀጠልም የተለያዩ የአውሮፓ ሀገር እግር ኳስ ቡድኖች ቤላ ቻውን ዘምረውታል። በቅርብ ዓመታት ደግሞ በግሪክ በስፔንና በፈረንሳይ እንዲሁም በሌሎች ሀገራት ለተቃውሞ ሲጠቀሙበት ታይቷል።